ሰላም ለእናንተ ይሁን ቅዱሳን በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ፕሮፌት ኃይሉ አልቻየ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን መዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው አንደኛ ጴጥሮስ መልእክት ምዕራፍ 1 ከቁጥር 3 እስከ 5 ያለውን ይሆናል። አብረን እናንብበውና በቀጥታ ወደ ጸሎት እናልፋለን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። የት? በሰማይ ቀርቶላችኋል። ምን ርስት? ምን አይነት ርስት? የማይጠፋ። አረ ኢየሱስ ጌታ ነው። አስባችኋል? ኢየሱስ ክርስቶስን በመስቀል ላይ በከፈለው ዋጋ አምነን ለተቀበልንና በስሙ ላመንን መዳን የሚባለውን ነገር ለተቀበልን ድነትን ለተቀበልን እየኖርን ላለን ለእኛ እግዚአብሔር ያዘጋጀው ዘላለማዊ ርስት አለ። እሱም በክርስቶስ ኢየሱስ በመስቀል ሥራ በማመን ለዳንን ለእኛ ነው የተዘጋጀ። ምን ላልን? ለዳንን። በምድር ላይ ብዙ ሃይማኖቶች አሉ። የተለያየ ስርዓት የሚፈጸም የተለያየ መስዋዕት የሚቀርብ የተለያየ የስግደት አይነት ያለበት ጥሩ ነው። ሰው ሃይማኖተኛ ሲሆን ለአገሩ ለሚኖርበት ሕዝብ እንዲሁም ደግሞ ለራሱ ለቤቱ መልካም የሆነውን ነገር ያስባል። ይሁን እንጂ በሃይማኖት ስም ደግሞ አንዳንድ የሚሰሩ ጥፋቶች፣ ወንጀሎች፣ አመጾች ብዙ ናቸው። አንዱ የሌላውን በረከት ለመውሰድ የሚያስረግም የሚራገም የሚያስሟርጥ የሚሟርጥ የሚያስጠነቁል የሚጠነቁል አለ። ብዙ ነው። እግዚአብሔር ከዚህ ይሰውራችሁ። እነዚህ ሁሉ በሃይማኖት ስም የሚደረጉ ሲሆን በእግዚአብሔር መንግስት ርስት የላቸውም። ምን የላቸውም ነው ያልኩት? ርስት የላቸውም። ታዲያ አስባችኋል? ሳነብ እንደሰማችሁት ኢየሱስ ክርስቶስ ከሙታን በመነሳቱ ምን በመሆኑ? ከሙታን በመነሳቱ እና ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ ወለደን። ታዲያ ለእነርሱ የጌታችን የኢየሱስ ክርስቶስ አምላክ መድኃኒት መሆኑ ተገልጦ ከአባት ጋር በመታረቃቸው ምክንያት እርቅን በመካፈላቸው ምክንያት ያንን ርስት ለመውረስ ታጭተዋል። ርስት ቀርቶላቸዋል። የማያልፍ ርስት፣ የማያረጅ ርስት፣ ሁኔታ ላይ ያልተወሰነ ገደብ የሌለው ርስት፣ አሁን ታይቶ የሚጠፋ ሳይሆን አሁን ተደስተ በሚቀጥለው ቀን የምታዝንበት ሳይሆን ምን የማይል የማያልፍ ርስት ተዘጋጅቶላቸዋል። ለዛ ርስት ታጭተዋል። በዚህ ማለዳ በቀኔ ላይ በቀንሽ ላይ በቀኔ ላይ በቀናችን ላይ በቀናችሁ ላይ የማውጀው የእግዚአብሔር ቃል ይህ ነው። የማያልፍ ርስት ተዘጋጅቶልሃል። በክርስቶስ ኢየሱስ በማመን የተካፈልከው ሕይወት ዛሬ አንድ ቀን ስቀ በሚቀጥለው ቀን የምታዝንበት፣ ወድቀ የምትቀርበት፣ ተገፍተ በማንም እጅ በጠላት እጅ በሚወድ በሚጠሉ እጅ ተገፍተ ታሪክ ተገድቦ የሚቀር ሳይሆን ማንም ሊያስቆመው የማይችለው ማንም ሊገድበው የማይችለው በማንም ጉልበትና ጡጫ ሊወሰድ የማይችል ዘላለማዊ ርስት ተዘጋጅቶልሃል። ለዛ ርስት ተጠብቀሃል። ይህንን ቃል በምናገርበት ጊዜ የእግዚአብሔር ቃል በዚሁ ክፍል ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 ላይ እግዚአብሔርንም ለመምሰል ለሕይወትም የሚጠቅመንን ነገር ሰጠን ይላል። አሁን እግዚአብሔር ለእኛ በሰጠን የምስራች ተብሎ በተነገረን ቃል እነዚህ ሁሉ ታክለዋል። መነሻ የሚያደርገው በትንቢት ስለሆነ ኢሳይያስ ሲናገር እንዲህ ይላል፣ የምስራችን ቃል እንድናገር ቀብቶኛል። የቱ ነው የምስራችው? ለታወሩ ማየትን፣ ለታሰሩ መፈታትን፣ ለድሆች የምስራችን
በግዞት ላሉ ነፃነትን እንድሰብክ ቀብቶኛል። ይህንን የምስራች አልፈልግም ለምትሉ እግዚአብሔርን ለመምሰል ለሚጠቅመው ነገር ክርስቶስ ሞቷል። ለሕይወት የሚያስፈልገው ነገር ምንም ዋጋ የሚከፈል አይደለም፣ የሚታሰብ አይደለም፣ ክርስቶስ የሞተበት ጉዳይ አይደለም ለምትሉ ለእናንተ በእውነት ስለማታምኑ አይሆንላችሁም። አትቀበሉም። አሳልፉት። ዘግታችሁ ውጡ። ምክንያቱም ጊዜያችሁን በከንቱ ለምን ታባክናላችሁ? እናንተ ግን ልብ አድርጉ። ቃሉም ጴጥሮስን በልዩነት ሲያስቀምጠው እንዲህ አለ፣ ለሕይወት የሚጠቅመውንም እግዚአብሔርን ለመምሰል የሚያስፈልገውን ነገር ሁሉ በክርስቶስ ኢየሱስ በኩል ሰጥቷችኋል። ስለምን? ለመቀበል ስለተዘጋጃችሁ ለእናንተ ይጠቅማል። በደንብ አድምጡ። በሁለት መንገድ አሳያችኋለሁ። እግዚአብሔርን ለመምሰል የሚጠቅመው ነገር ጽድቅ ነው። ጽድቅ በክርስቶስ ኢየሱስ በመስቀል ሥራ በጸጋ በማመን ብቻ ተሰጥቷችኋል። ኦልሬዲ ተፈጽሟል። ኢየሱስ ጌታ ነው። ለሕይወት የሚጠቅመው ነገር ደግሞ የትኛው ነው ሲባል፣ አየህ፣ በምድር ላይ ነው ያለኸው። ትበላለህ፣ ትጠጣለህ፣ ያስፈልጋል። ካልበላ ካልጠጣ አንድም ቀን መኖር ማደር መቀጠል አትችልም። መልበስ ያስፈልጋል። አዎ ያስፈልጋል። ቤት ያስፈልጋል። አዎ ያስፈልጋል። ለሕይወት ከሚያስፈልጉ ነገሮች እነዚህ አንደኞቹ ናቸው። ምክንያቱም የምስራች ብሎ ጌታ የነገረው ለታሰረው መፈታትን ነው፣ ለታወረው ማየትን ነው። ለድሃውስ የምስራችን ነው። ታገኛለህ፣ ትባረካለህ፣ ታድጋለህ፣ ትለወጣለህ የሚል ይህ የሚቆረቁርህ ለአንተ ስለማይጠቅም እለፈው፣ ግድ የለህም፣ ጊዜን አታባክን። ለሚያምን በእግዚአብሔር እጅ ለኔ ስለዚህ ሕይወት ዋጋ ተከፍሏል ለሚል ግን አሁን እንዲወርሰው ስለተፈቀደ በኢየሱስ ክርስቶስም በፊቱ አወጅኩ፣ በፊትሽ አወጅኩ፣ በፊታችሁ አወጅኩ። በኢየሱስም መገናኘት ሆነላችሁ። ለእናንተ ሰዎች ለንም ያስፈልጋልና ይህ ሕይወት ለንም ተፈቅዷልና በክርስቶስ ኢየሱስም ነፍስን አገኘ፣ ነፍስሽን አገኘ፣ ነፍሳችሁን አገኘ። በዚህ ሕያው በሆነው በእግዚአብሔር ቃል እውነት ቆማችሁ በክርስቶስ ኢየሱስም በረከትን ተካፈላችሁ። ማረፍ ሆኖላችኋል ብዬ ባረኩ። በኢየሱስ ክርስቶስም ተባርካችኋል። ሻሎም። ይህንን ጸሎት አብራችሁኝ የጸለያችሁ እንዲሁም ደግሞ ተደስታችሁ ተባርካችሁ ከሆነ ላይክ፣ ሼር፣ ኮፒ ሊንክ እንድታደርጉና ሌሎችም ጋር ደርሰው ብዙዎች እንዲባረኩ አመቻቹ። ይህ መልእክት የሚተላለፈው በተለያየ አቅጣጫ ስለሆነ በኢሞ፣ በዋትስአፕ፣ በፌስቡክ እንዲሁም ደግሞ በቲክታክ እና በዩቲዩብ የሚተላለፍ ስለሆነ ሼር፣ ኮፒ ሊንክ በማድረግ መልእክቱን ወደ ብዙዎች እንዲደርስ እንድታደርጉ ይሁን። ጌታ ዘመናችሁን ይባርክ። ተባርካችኋል። መልካም ሆኖላችኋል።